ናቸው ብዙዎቹ ጥያቄዎችና ጠቅለል አድርጌ ተያያዥ የሆኑትን ለማየት ሞክራለሁ። ምናልባት ከመጀመሪያው ብጀምር አሸናፊ ከኦርቢት ያቀረብከው ምርጫን ለማካሄድ መንግስት እንዲያስብ ማበረታታት ሳይሆንም ወይ የሚል ጥያቄ ነው ያቀረብከው። እኔ ባለኝ መረዳት መንግስት ምርጫ አላካሄድም አላለም። የሚመጣውንም ምርጫ ማካሄዱ የሚቀር አይመስለኝም። ያካሂዳል። ያ ምርጫ ነፃና ፍትሃዊ ይሆናል ወይ? ይሆናል የሚል ግምት የለኝም። ሌላው ትልቁ ጥያቄ ስንቱ የሀገሪቱ አካባቢ ከጦርነት ቀጠና ነፃ ሆኖ ምርጫ ይካሄድበታል የሚለውም በጣም ትልቅ ጥያቄ ነው። መንግስት ግን ባለው ሁኔታ ምርጫ ማካሄዱ የሚቀር አይመስለኝም። ባለችውም ጠባብ ሁኔታ ቢሆን ምርጫ ማካሄዱ የሚቀር አይመስለኝም። ያካሂዳል የሚል እምነት ነው ያለኝ። መንግስትም አላካሄድም የሚል ምልክትም የሰጠ አይመስለኝም፣ ሲናገርም አልሰማሁም። እና የኔ መሄድ መንግስት ምርጫ ለማካሄድ ላለማካሄድ የሚኖረውን ውሳኔ የሚቀይር አይመስለኝም። ከሱ ጋር ምንም ግንኙነት ያለው አይመስለኝም። መንግስት ምርጫ ማካሄዱ የሚቀር አይመስለኝም። ያው እንደተለመደው ተመርጬ በህዝብ ተመርጬ ስልጣን ላይ ያለው መንግስት ነኝ ማለትም ስለሚፈልግ ሌላም አማራጭ ስለማይኖረው ምርጫ ማካሄዱ የሚቀር አይመስለኝም። ጥያቄው ምርጫው የሀገሪቱን ችግር ይፈታል ወይ? በፍጹም አይፈታም። በዛ ደረጃ ያለኝ አመለካከት እስካሁንም አልተቀየረም። የኢትዮጵያን አሁን ወቅታዊ ሁኔታ ኢትዮጵያ ውስጥ የተፈጠረውን የፖለቲካ ቅራኔ በስልጣን ላይ ያለው መንግስት ምርጫ በማካሄድ ይፈታዋል የሚል እምነት የለኝም። ከዚህ ቀደም ሳራምደው የነበረውን አቋም አሁንም ይዤ ነው የቀጠልኩት። ያ ማለት ግን ችግራችንን ስለማይፈታ በምርጫ ደግሞ ተሳትፎ ማድረግ የለብንም ብዬ አልደመድም። እኔ ምርጫን ማየው ካርድ የመስጠትና የመቀበል ጉዳይ ብቻ አይደለም። ለፖለቲካ ኃይሎች አንድ ትልቅ የመታገያ መሳሪያና መድረክ ነው ብዬ ነው የማምነው ምርጫ። ስለዚህ ተቃዋሚ ፓርቲዎች በአንድ በኩል፣ በሌላ በኩል እነሱን ደግሞ የሚከተለውና የሚደግፈው ህዝብ የምርጫ ሂደትን እንደ አንድ የትግል መድረክ በአግባቡ ሊጠቀምበት ይገባል የሚል እምነት አለ። በጣም ጠቃሚ የትግል መድረክ ነው ብዬ ነው የማምነው። ከዛ ውጪ ከአሁን በፊት የነበሩኝ አመለካከቶች የኢትዮጵያ የፖለቲካ ችግር በምርጫ አይፈታም የሚለው እንዳውም በጠነከረ ሁኔታ አሁን ያለ አመለካከት ነው። ይሄ መንግስት አሁን ያለው መንግስት በምንም ተአምር ኢንሄረንትሊ አንድ ዲሞክራቲክ የሆነ መንግስት ነው። ስለዚህ በነፃና ፍትሃዊ ምርጫ የሀገሪቱን ችግር ሊፈታ አይችልም። ይሄ መንግስት ብቻውን አሁን በስልጣን ላይ ባለበት ሁኔታ የሚካሄድ ነፃና ፍትሃዊ ምርጫ ይኖራል ብዬም አላምንም። ግን ለይስሙላም ቢሆን በሚካሄዱት ምርጫዎች ገብቶ ተሳትፎ ማድረግ፣ ያን ሂደት በትግል መድረክነት መጠቀም ግን በጣም ምትክ በሌለው ሁኔታ እጅግ አስፈላጊ ነው ብዬ ነው የማምነው። እና ይሄን ግልጽ ቢሆን ጥሩ ይመስለኛል። ሌላው አሁንም አሸናፊ መጀመሪያ ያቀረብከው ሁለተኛው ጥያቄ አገዛዙ መሪን ማጥፋት እንደ አንድ የአፈና ስልት አድርጎ ነው የወሰደው። ይሄን እንዴት ታክል ማድረግ ይገባል የሚል ነገር ነው ያቀረብከው። አዎ ምንም ጥርጥር የለውም። በሰላማዊ ትግል የሚታገሉ ኃይሎችን በማሰር በማሳደድ እንቅስቃሴ እንዳያደርጉ ለማኮላሸት ሲሞክር በተደጋጋሚ አይተናል። እኔም በዚህ አገዛዝ 5 ወር እስር ቤት ገብቼ ማቀቅያለሁ። ሌሎችም በተመሳሳይ ሁኔታ አሁንም ይሄን ግፉን መከራውን ተቋቁመው አገር ቤት እየታገሉ ያሉ የፖለቲካ ሰዎች አሉ። አንዳንዶቹም ደግሞ ጫናውን መቋቋም ተስኗቸው ወደ ውጭ ሀገር ለመሰደድ የተገደዱ አሉ። እስር ቤትም ያሉ አሉ። ስለዚህ የተባለው ነገር እውነት ነው። ይሄ አገዛዝ ተቃዋሚው ጎራ መሪ እንዳይኖረው፣ ህዝቡ አመራር እንዳይኖረው ሌት ተቀን ነው የሚሰራው፣ ተግቶ ነው የሚሰራው። በጣም ብዙ የረቀቁ አማራጮችን ሁሉ ነው የሚጠቀመው። የቻለውን ስልጣን በመስጠት፣ የቻለውን ጥቅም በማካፈል፣ የቻለውን ደግሞ በማስፈራራት፣ ተጽዕኖ በማሳደር፣ በማሰር፣ በመግደል ጭምር ጥረት የሚያደርግ መንግስት ነው። ይሄ እውነታ ነው፣ መሬት ላይ ያለ እውነታ ነው። ነገር ግን ምንድነው ይሄን ታክል ለማድረግ ያለው ነገር ምንድነው የሚለው ምንም ውስብስብና ያን ያህል የረቀቀ መልስ የሚፈልግ አይመስልም። በቂ በሆነ ቁጥር የኢትዮጵያ የፖለቲካ ኤሊት፣ የፖለቲካ ማህበረሰብ የለውጥ ኃይል መሆን አለብኝ ብሎ በትግሉ ሂደት መሰለፍ አለበት።
ከፊት ያለ አንድ ሰው ሲታሰር ሲገደል ሌላው እየተተካ ባልተቋረጠ ሁኔታ የተጠናከረ ትግል ማካሄድ መቻል አለበት። በዛ በወረቀቴ ላይ እንደጻፍኩት ይሄ መንግስት በመቀጣጫ የሚያምን ነው። ሰዎችን ካሰርኩ ከገደልኩ ሌላው ጸጥ ረጭ ብሎ ይገዛኛል ብሎ የሚያምን ኃይል ነው። ስለዚህ የተወሰኑ የፖለቲካ መሪዎች ሲታሰሩና ሲገደሉ ጸጥ ረጭ የምንል ከሆነ በሱ ወጥመድ ውስጥ ወድቀናል ማለት ነው። ስለዚህ ተከታታይ በሆነ ባልተቋረጠ ሁኔታ በገፍ እዚህ ለውጥ ውስጥ እኔ ካልተሳተፍኩ በስተቀር እኔ ዋጋ ካልከፈልኩ በስተቀር ለውጥ አይመጣም የሚል ስሜት ውስጥ ገብተን ትግሉን ተከታታይ በሆነ ሁኔታ ማካሄድ አለብን። ያኔ ነው ገሎ ሊጨርሰን አስሮ ሊጨርሰን እንደማይችል ማስፈራራት፣ ማሰር፣ መግደል በመቀጣጫነት ሊጠቀምበት እንደማይችል ተስፋ ሊቆርጥ የሚችለው ያኔ ነው። አለበለዚያ የተወሰኑ ሰዎችን ሲያስር የተወሰኑ ሰዎችን ሲገል ከዚህ መንግስት ጋር መጋፈጥ አይቻልም። ገዳይ መንግስት ነው፣ አሳሪ መንግስት ነው። ስለዚህ ሁላችንንም ያጠፋናል ብለን ከፖለቲካ መድረኩ የምንር ከሆነ ያ እሱ የፈለገው አካሄድ ነው ብዬ ነው ማለት ሰርቶለታል ማለት ነው። መፈራረጃ፣ መቀጣጫ፣ እስርንና ግድያን ማድረጉ ሰርቶለታል ብዬ ነው ማለት። ይሄን ማክሽፍ የምንችለው ባለመፍራት ነው። አንዱ ሲሞት ሌላው በመተካት ነው። አንዱ ሲታሰር ሌላው በመተካት ነው። የዓለም የሰላማዊ ትግል ሂደት ይሄን ነው የሚያሳየው። ደቡብ አፍሪካ የተካሄደው ትግል፣ ህንድ የተካሄደው ትግል፣ አሜሪካን የተካሄደው ትግል የሰላማዊ ትግል አርአያ የሚሆኑት ማለት ነው። በዚህ መልኩ የተካሄዱ ናቸው። መሪ እየተካው ነው እንጂ የተወሰኑ መሪዎች ሲታሰሩና ሲገደሉ ተስፋ ተቆርጦ አቅጣጫ የሚቀየር ወይም የሚቆም ከሆነ ሰላማዊ ትግል ዋጋ የለውም። አምባገነኖች ሁልጊዜ ዘላለም እስርንና ግድያን መቀጣጫ አድርገው በስልጣን ላይ ይኖራሉ ማለት ነው። አምባገነኖች ወደ ዲሞክራሲ ሊሄዱ የሚችሉት በትግል ተገደው ነው። የሚገደዱት ደግሞ የማይፈራ ህዝብ፣ ለመብቱ ሟች የሆነ ህዝብ በገፍ እየወጣ ሲታገላቸውና እስርንና ግድያን መቀጣጫ መፈራረጃ አድርገው እንደማይጠቀሙ ተስፋ ሲያስቆርጣቸው። ስለዚህ እኛም ተስፋ ማስቆረጥ አለብን። ተስፋ ለማስቆረጥ ግን እንዲሁ እነሱ የሚሉትን ነገር እያስተጋባን እነከሌ ታስረዋል፣ እነከሌ ተገለዋል፣ ስለዚህ ከዚህ በኋላ አይሰራም በማለት አይደለም። ኖ ገላችሁ ልትጨርሱን አትችሉም፣ አስራችሁ ልትጨርሱን አትችሉም፣ ይሄን ማቆም አለባችሁ በሚል ቅድም እንዳልኩት ተከታታይ በሆነ በገፍ አንዱን አመራር ሌላው እየተካው መቀጠል ሲችል ነው ማምከን የምንችለው። ይሄን ጉዳይ በዚህ ነው የሚል እምነት ነው ያለኝ። ሌላው ሀብታሙ ያቀረብከው ስራ እንትን ጉዳይም ከዚሁ ጋር አብሮ የሚሄድ ነው። በነገር ላይ ብዙዎቹ አሁን በአርአያነት የምንከተላቸው የሰላማዊ ትግል መሪዎች አንዳንዶቹ በትግሉ ሂደት የሞቱ ናቸው። ስማቸው ግን በታሪክ ሲወሳ ይኖራል። ለብዙዎቻችንም ማነሳሻ ሆኖ ማበረታቻ ሆኖ እስካሁን እያገለገለ የሚሄድ ነው እና በሃይማኖታዊ ጉዳይ ብቻ ሳይሆን ሞቶ መኖር በፖለቲካ ሂደትም ይቻላል ብዬ ነው የማምነው። ብዙ አርአያ የሆኑን በሰላማዊ ትግል ጠንክረን እንድንቀጥል ያደረጉን ግን በትግሉ ሂደት የወደቁ የሞቱ ሰላማዊ ታጋዮች አሉ ብዬ ነው የማምነው እና እኔ ይሰራል የሚል እምነት ነው በእኔ በኩል ያለኝ ማለቴ ነው። ሌላው ግን እዛው ላይ ያነሳው ሀብታሙ አሁን ህዝቡ የሚፈልገው አብሮት የሚሞት መሪ አይደለም፣ ጥበበኛ የሆነ መሪ ነው የሚፈልገው፣ ከችግሩ የሚያወጣው መሪ ነው የሚፈልገው። እውነት ነው። አብሮ መሞት ግብ ሊሆን አይችልም። እኔም በዛ አላምንም። በነገራችን ላይ ከዚህ ጥያቄ ጋር ተያይዞ በአብዛኛው የሚነሳው ውጭ ሀገር ሆኖ ትግል ማድረግ አይቻልም ብዬ አላቅም። እኔ እያልኩ ያለሁት ትግልን መምራት የሚቻለው አገር ውስጥ ሆኖ ነው እንጂ ውጭ ሀገር ሆኖ ትግል ማድረግ ይቻላል። ብዙዎቻችሁ እያደረጋችሁ ነው። እኔም በነበረኝ ቆይታ አቅሜና ሁኔታው በፈቀደ መጠን ትግል ሳደርግ ነው የቆየሁት። ሁሉም ሰው ደግሞ የግድ አገር ቤት ይሁን ሊባል አይችልም። በአንድ ትግል ውስጥ የስራ ክፍፍል አለ። ስለዚህ ውጭ ሀገር ሆኖ መታገል ይቻላል። ግን በሰላማዊ ትግል የህዝብን ትግል እመራለሁ የሚል አንድ ሰው ውጤታማ ሊሆን የሚችለውም የሚገባውም አገር ውስጥ ችግሩ ያለበት አምባገነናዊው ስርዓት ያለበት የሚጨቆነው የሚገደለው ህዝብ ባለበት አገር ውስጥ ሆኖ ነው መምራት ያለበት። ሰላማዊ ትግል የሞራልም ጉዳይ ነው። ስለዚህ አንድ የሰላማዊ ትግል መሪ አርአያ ሆኖ ማሳየት አለበት። በሰላማዊ ትግል ሂደት ቀድመው የሚታሰሩት የሚሞቱት የችግር ሰለባ የሚሆኑት ተከታዮች ሳይሆኑ መሪዎች ናቸው። ይሄ የታወቀ ነገር ነው። ስለዚህ ከመሪነት ሚና አንጻር
ውጭ ሀገር ሳይሆን አገር ውስጥ ሆኖ መታገል ነው አስፈላጊው የሚል ነው እንጂ ውጭ ሀገር ሆኖ ትግል መካሄድ አይቻልም የሚል ሐሳብ በኔ በኩል አንስቼ አላቅም ማለት ነው። ኢቭን በአመራር ደረጃ ውጭ ሀገር ሆኖ አስተዋጽኦ ማድረግ እችላለሁ የሚል ሰው ካለን የተቃውሞ የለኝም። እኔ ግን በግሌ በሰላማዊ ትግል ሰዎች በትግሉ ተሰልፈው እንዲታሰሩ እንዲሞቱ ከመቀስቀስ ይልቅ ራሴ ሄጄ አርአያ ሆኜ ማሳየትን መርጫለሁ። ያ ጠቃሚ ነው፣ አንድ ትልቅ ክፍተትም ነው የሚል እምነት አለኝ እና ሰላማዊ ትግል ይሄ የታወቀ ነገር ነው። መሪዎች ናቸው ቀድመው የችግሩ ሰለባ የሚሆኑት። ራሳችንን የፖለቲካ መሪ አድርገን ለማየት ከፈለግን ችግሩ ያለበት ቦታ መገኘት መቻል አለብን። ዋጋ ለመክፈል ቀዳሚና ዝግጁ ሆነን ለህዝቡ አርአያ ሆነን መታየት አለብን። ህዝቡ በትግሉ ውስጥ ገብቶ ሊያበረክት የሚችለውን አስተዋጽኦ ሁሉ እንዲያደርግ መጠየቅም የምንችለው የዛ አይነት የሞራል የበላይነት ማሳየት ስንችል ነው የሚል እምነት አለኝ። በፍጹም ግን ይሄ ማለት ውጭ ሀገር ሆኖ ትግል ማድረግ አይቻልም ወይም ደግሞ ሀገር ውስጥ የሚካሄደውን ትግል ማገዝ ማጠናከር አይቻልም የሚል አይደለም። በፍጹም የማይተካ ሚና አለው። ውጭ ሀገር ያለው ኃይል ትግሉን ገንቢ በሆነ ሁኔታ እስከተንቀሳቀሰ ድረስ ትግሉን ያግዛል፣ ያጠናክራል የሚል እምነት ነው ያለኝ። በተወሰነ ደረጃም የአመራርነት ሚናም ሊጫወቱ የሚችሉ ሰዎች ውጭ ሀገር ሊኖሩ ይችላሉ። በዋናነት ግን በሰላማዊ ትግል በሚካሄደው ትግሉን የሚመሩ ሰዎች ጨቋኙ ስርዓት ተጨቋኙ ህዝብ ያለበት ሀገር ውስጥ መሆን አለባቸው የሚል እምነት ነው ያለኝ እና ከዛ አንጻር ብታዩትኝ ጥሩ ነው እና ፋይዳው ይሄ ነው። ሰላማዊ ትግል ውስጥ የሚገባ ሰው አንደኛ ሳይገል እየሞተ ለውጥ አመጣለሁ የሚል እምነት ይዞ ነው መግባት ያለበት። ሁለተኛ አገዛዙ ሊያመጣ የሚችለውን ጫና ሁሉ ተቋቁሞ ለህዝብ ትግል አርአያ ሆኖ ተምሳሌት ሆኖ ለውጥ ለማምጣት ነው ትግል የሚያደርገው እና በሰላማዊ ትግል ውስጥ አመራር የሚሆኑ ሰዎች እኛ ሞተን ከኋላ ያለው ተከታይ ትውልዱ ውጤቱን ይቋደሰው ውጤቱን ያገኘው የሚል አስተሳሰብ ነው እንጂ የሚኖራቸው በትግሉ ሂደት አመራር ሆነን ከዛ በኋላ በህይወት ተርፈን የውጤቱ ተጠቃሚ ወይም ደግሞ የወደፊቱ መሪዎች እኛ መሆን አለብን የሚል መንፈስ ይዘው አይደለም መታገል ያለባቸው። በትግሉ ሂደት ህይወቴን አትርፌ የነገው መሪ እኔ መሆን አለብኝ ብሎ የሚያምን የሰላማዊ ትግል መሪ በውጤትም ደረጃ ብዙ ርቀት መሄድ የሚችል አይመስለኝም። እኔ በትግሉ ሂደት መክፈል የሚገባኝን ዋጋ ከፍዬ ትውልዱ እና ህዝቡ ወደፊት የመብቱ የጥቅሙ ተጠቃሚ ይሁን ብሎ ማመን ያስፈልጋል የሚል እምነት አለ እና እኔ ወደ ሀገር ቤት ሲሄድ አሁን በአንድ በኩል መታሰርም መሞትም ሊመጣ የሚችል መሆኑን አውቄ ነው የሚሄደው። ያ አይሆንም የሚል ሞኝነት የለኝም። በሌላ በኩል ደግሞ አሁን ባለው ተጨባጭ ሁኔታ ቅድም ከተነሳው ጥያቄ አንጻር እኔ ስለሄድኩ የሰላማዊ ትግሉ ተጧጡፎ ለውጥ ይመጣል የሚል እምነትም ኖሮኝ አይደለም የሚሄደው። ወረቀቴ ላይ በደንብ እንደገለጽኩት አሁን ሰላማዊ ትግል ተቀባይነት ያጣበት ወቅት ላይ ነው ያለን። ብዙ ሰዎች በጦርነት የሚያምኑበት በብሔርተኝነት የሚያምኑበት የፖለቲካ ሁኔታ ውስጥ ነው ያለን። በሰላማዊ ትግል ለውጥ አይመጣም ብለው ተስፋ የቆረጡበት ሁኔታ ውስጥ ነው ያለን እና እኔ አሁን ሀገር ቤት ስለሄድኩ የሆነ ተአምር ይፈጠራል የሚል ጥበቃ የለኝም በፍጹም። እኔ ግን የራሴ ጥያቄ አለ። እንደ አንድ በሰላማዊ ትግሉ የመሪነት ሚና መጫወት እንደሚፈልግ ሰው የራሴ የሞራል ጥያቄ አለ። ሰላማዊ ትግል ከኢትዮጵያ የፖለቲካ መድረክ የተገፋው ያለ አግባብ ነው የሚል እምነት አለ። ስልቱ ውጤታማ መሆን የማይችል ወይም የተሳሳተ ሆኖ ሳይሆን በሰላማዊ ትግል እናምናለን የምንል የፖለቲካ ኃይሎች በአግባቡ ልናካሄደው ስላልቻልን ነው የሚል እምነት ነው ያለኝ። በአግባቡ ካካሄድ ነው ከማንኛውም ስልት በላይ ሰላማዊ ትግል በአጭር ጊዜ በቀላል መስዋዕትነት ዘላቂ ውጤት ሊያመጣ በሚችል አግባብ ጠቃሚ ስልት ነው የሚል አዋጭ ስልት ነው የሚል እምነት ነው ያለኝ። ስለዚህ የራሴን ጥያቄ ለመመለስ ሌሎችም ወደዚህ መድረክ መምጣት ምን ያህል አስፈላጊ እንደሆነ እምነት እንዲኖራቸው ለማበረታታት አይምሯቸውንም ጥያቄ ለማጫር ያህል እንጂ አሁን ባለ የኢትዮጵያ ተጨባጭ ሁኔታ እኔ ውጭ ሀገርም ሆንኩ ሀገር ውስጥም ሆንኩ
ስለ ሰላማዊ ትግል ማደርገው ቅስቀሳ ብዙም ተቀባይነት እንደሌለው በተግባር የሚታይ ነገር እና አዲስ የሆነ ተአምር ፈጥራለሁ ብዬ አይደለም የሚሄደው ማለት ነው። ምናልባት ከዚሁ ጋር ተያይዞ ሀፍታሙ ያቀረብከው ጥያቄ ኋላም ቴዲ ያቀረብከው ጥያቄ አለ። አንዳንድ ሰዎች ልደቱ ወደ ሀገር ቤት የሚሄደው ዋስትና ተሰጥቶት ነው በመንግስት የሚሉ አሉ። ከውጭ መንግስታትም ዋስትና ተሰጥቶት ነው የሚሉ አሉ። ወይም ደግሞ በጀርባ ተደራድሮ ነው የሚሉ አሉ። እውነት ለመናገር የኢትዮጵያ መንግስት ልብ ገዝቶ ከኔ አይነት የፖለቲካ ሰው ጋራ ችግሬን በድርድር በውይይት መፍታት እችላለሁ ብሎ ቀርቦ ቢሆን ኖሮ ደስታውን አልችለው፣ አነጋግሮ ቢሆን ኖሮ ደስታውን አልችለውም። ግን የዛ አይነት ተፈጥሮ ያለው መንግስት አይደለም። ስለዚህ ከዚህ ጉዞ የጋራ በተያያዘ ከመንግስት ጋር ወይም ከመንግስት ባለስልጣናት ጋራ በፍጹም ያደረግኩት ግንኙነትም የተነጋገርኩትም ነገር የለም። በፍጹም ከውጭ አካባቢ ያሉ የዲፕሎማሲ ኮሚኒቲ ጋራ የራሴ ግንኙነት አለኝ። ነገር ግን ዋስትና ለመስጠት የሚያስችል ሁኔታ አለ ብዬ አላምንም። ማንም ኢትዮጵያ ውስጥ ትግል ለሚያደርግ ሰው ዋስትና ይሰጣል ብዬ አላምንም። በተለይ የውጭ መንግስታት ሊያደርጉ አይችሉም። እኔ ወደ ሀገር ቤት ሲሄድ የውጭ የሰብአዊ መብት ድርጅቶች፣ አንዳንድ የውጭ መንግስታት ከሰብአዊ መብት ጥበቃ አንጻር፣ ከፖለቲካ ነፃነት አንጻር ያለሁበትን ሁኔታ ሊከታተሉ ይችላሉ። በምንም ተአምር ግን እኔ እዛ ሀገር ሄጄ እንዳልታሰር እንዳልሞት ዋስትና ለመስጠት የሚችሉበት እድል አለ ብዬ እኔም አላምንም፣ እኔም አልጠብቅም። በዚህ ደረጃ ለእኔ ዋስትና ለመስጠትም የሞከረ የውጭ ኃይልም የለም እና በዚህ ደረጃ ግልጽ መሆን ያለበት ጉዳይ አለ። ግን እውነቱን ለመናገር አንዳንድ ሰዎች እንዲህ አይነት ነገር የሚያነሱት በእርግጥም እንደዛ አይነት ሁኔታ ይኖራል ብለው አምነው አይመስለኝም። በየዋህነት እንደዛ የሚያነሱ ሊኖሩ ይችላሉ። አንዳንዶቹ ግን ሆን ብለው ነው። አሁን ይሄ ሁልጊዜ አሉባልታ ማውራት የሚፈልጉ አንዳንድ ሰዎች ወይም የፖለቲካ ኃይሎች ለሁለቱም ነገር ተዘጋጅተዋል። ልደቱ አገር ቤት ሄዶ ከታሰረ ይሄው ስንነግረው አልሰማ ብሎ ነው፣ ሰላማዊ ትግል አይሰራም አያዋጣም እያልነው በጀብደኝነት ገብቶ ይሄው ታሰረ አላልናችሁም ወይ ለማለት ተዘጋጅተዋል። ሳልታሰር ከቀረሁና ደግሞ አትሊስት በአንጻራዊነት ነፃነት ኖሮኝ መንቀሳቀስ ከቻልኩ ደግሞ አላልናችሁም ወይ አይታሰርም አይገደልም እኮ ብለናችኋል፣ ተደራድሮ ነው በጀርባ ብለናል እኮ ለማለትም ተዘጋጅተዋል። ስለዚህ ለሁለቱም ተዘጋጅተዋል ማለት ነው እና ያን አሉባልታ ማስቀረት የምንችል አይመስለኝም። እኔ ለሱ ትኩረት መስጠት ያለብን እኔ የምሰራው አሁን ሰዎች ምን ይላሉ ብዬ በእኔ ላይ ምን ይወራል፣ ሰዎች ምን ግምት ይወስዳሉ ብዬ አይደለም አቋም የምወስደው። ለፖለቲካ ትግሉ የሚጠቅመው ምንድን ነው፣ የማምንበት ምንድን ነው ከሚለው ጋር ነው እንጂ የማየው አሉባልታን ካየን ቤቱን ፈቀቅ ማለት የሚቻል አይመስለኝም። እና በእኔ በኩል ምንም ከመንግስትም ጋር ከውጭም መንግስታት ጋር ባለኝ ግንኙነት ምንም የተሰጠኝ ዋስትና የለም። በተለይ ከመንግስት ጋር ደግሞ ምንም በዚህ ጉዳይ ላይ የተነጋገርኩት አካልም የለም፣ ያነጋገረኝም አካል የለም እስካሁን። ስለዚህ እኔ ወደ ሀገር ቤት የሚሄደው ምንም ወንጀል አልሰራሁም። እስካሁን በፍርድ ቤት የተያዘ ክስ የለብኝም። በነገራችን ላይ አንዳንድ ሚዲያዎች በሽብርተኝነት እንደተከሰስኩ አድርገው ሲያቀርቡ ሰምቻለሁ። ሐሰት ነው። በሚዲያ ነው እንደምፈለግ በሽብርተኝነት የተነገረው እንጂ እስካሁን ድረስ ፍርድ ቤት የቀረበብኝ ክስ የለም። እስካሁን ድረስ በፍርድ ቤት የተያዘ ጉዳይ የለኝም። ስለዚህ እኔ ንጹህ ሰው ነኝ ብዬ ነው የማምነው። ሰላማዊና ህጋዊ ትግል ነው የማደርገው። አገር ቤት ሲሄድ መታሰር የለብኝም ብዬ ነው የማምነው። በአንድ በኩል ይሄን እጠብቃለሁ፣ በሌላ በኩል ደግሞ ከስርዓቱ ባህሪ አንጻር ሰላማዊ የሆነን ህጋዊ የሆነንም ሰው ለማሰር ወደኋላ የማይል ስለሆነ ሊያስረኝም ደግሞ ይችላል ብዬ ለዛም ተዘጋጅቼ ነው የምሄደው። ከመታሰርም በላይ ህይወቴን ጥያቄ ውስጥ የሚያስገባ ሁኔታ ሊፈጠር ይችላል። ኢትዮጵያ ውስጥ አሁን ማንም ዋስትና ያለው አካል የለም። እንኳንስ እንደኔ አይነት የፖለቲካ ሰውና ማንም ተራ ዜጋ ሳይቀር ሰላማዊ የሆነ ተራ ኑሮ የሚኖር ዜጋ ሳይቀር ዋስትና ያለው። ስለዚህ እኔም የዛ አይነት አደጋ ይኖራል ብዬ ጠብቄ ነው የሚሄደው። ስለዚህ ከዚህ ጋር ተያይዞ የሚነሱ ብዙ ወሬዎች እንዳሉ አውቃለሁ። እኔ ብዙም ቦታ አልሰጣቸው። እኔ ከዚህ ጋር በተያያዘ አንድ ጥያቄ ከኢትዮ ፎረም ተልኮልኝ ነበር አሁንና ምናልባት ስትሄድ አይለወጥም የምትለው ጠቅላይ ሚኒስትር ቢጋብዙህ አንተን ለማግኘት ቤተመንግስት አስጠርተው ታገኛቸዋለህ ወይ የሚል ጥያቄ አቅርቦልኛል። በአቋም ደረጃ አሁንም ቢሆን ጠቅላይ ሚኒስትሩን ለመከታተል ባደረግኩት ጥረት ከስተታቸው የሚማሩ ሰው ሆነው አላየኋቸው።
ወደፊትም በቀላሉ ይለወጣሉ የሚል እምነት የለኝም። እስከ መጨረሻው ድረስ ለስልጣናቸው ማንኛውንም ህጋዊ ያልሆነ ድርጊት እየፈጸሙ የሚቀጥሉ ሰው ናቸው ብዬ ነው የማምነው እና ከሳቸው የምጠብቀው መፍትሄ የለም። ግን አሁን ሲሄድ እንደ ጥያቄው አቅራቢ ሊያነጋግሩ ይፈልገው ከጋበዙኝ አያደርጉትም ብዬ ነው እንጂ የምገምተው እሰየው ነው፣ ደስታውን አልችለውም እና ለማነጋገር ዝግጁ ነው የምሆነው ማለቴ ነው። ግን እንደዛ አልጠብቅም ማለቴ ነው ከስርዓቱ ባህሪ አንጻር። እኔ ያው በንግግር አምናለሁ፣ በውይይት በድርድር አምናለሁ። ስለዚህ መቼም ጊዜ ቢሆን ከማንም ጋር ቢሆን የመነጋገር ጥያቄ ከቀረበ ጥያቄውን መግፋት አልፈልግም፣ እነጋገራለሁ ማለቴ ነው። ከዚሁ ጋር ተያይዞ በቃሉ ያቀረብከው ጥያቄ አለ። መንግስት አለ ብለህ ነው ወይ? መንግስት አለ ወይ ያልከው ነገር አለ። መንግስት አለ ብዬ ነው የማምነው። ጥያቄው ያለው ምን አይነት መንግስት ነው ያለው ነው። ጥሩ መንግስት ነው ወይ ካልከኝ ጥሩ መንግስት አይደለም። ወይም አንድ በጎ ወይም ጥሩ የሚባል መንግስት ሊያሟላ የሚችለውን መስፈርት ያሟላል ወይ ካልከኝ አያሟላም። እንደውም በተቃራኒው። ግን መንግስትነቱን የሚቀይረው አይመስለኝም። በህዝብ መመረጥ ጥሩ መንግስት መሆን ከሆነ የመንግስትነት መመዘኛ ኢትዮጵያ እስካሁን በታሪኳ መንግስት አልነበራትም ማለት ነው። እና አሁን ኢትዮጵያ ውስጥ መንግስት አለ፣ ዓለም አቀፍ እውቅና ያለው ለእኛም ፓስፖርት የሚሰጥ እንድንገባ እንድንወጣ የሚከለክል የሚፈቅድ አገሪቱን በራሱ መንገድ እየገዛ ያለ መንግስት አለ። ያ መንግስት ጥሩ ነው ወይ ካልከኝ አይደለም። ያ መንግስት በህዝብ የተመረጠ ነው ወይ፣ ለህዝብ የሚሰራ ነው ወይ፣ ለሀገር ጥቅም የሚሰራ ነው ወይ ካልከኝ አይደለም። በጣም ጥሩ ያልሆነ መንግስት ነው ያለ። ምናልባት በታሪካችን ከገጠሙ እጅግ በጣም ጥሩ ያልሆኑ መንግስታት ውስጥ አንዱ ነው። ምናልባትም የባሰው ነው። መንግስት መሆኑን ግን እኔ እቀበላለሁ። መንግስት ነው እና እሱም ብቻ አይደለም፣ ከአሁን በፊት የነበሩ አምባገነን መንግስታት ሁሉ መንግስታት ናቸው። ስለዚህ አንድ መንግስት ነው የሚባለው በዲሞክራሲ ስለተመረጠ የህዝብ ድጋፍ ስላለው ለሀገርና ለህዝብ ደህንነት የሚሰራ ሲሆን ብቻ አይደለም። በዓለም ላይ ያሉ በአምባገነን የሚመሩ አገራት ሁሉ የየራሳቸው መንግስት አላቸው። ስለዚህ መንግስት አለ ብዬ ነው የማምነው፣ ግን ጥሩ መንግስት አይደለም የሚል እምነት ነው ያለኝ እና ከሱ ጋር አያይዞ ማየት ጥሩ ይመስለኛል። ከዛ ውጭ በቃሉ ያቀረብከው እኔ ወደ ሀገር ቤት መግባቴ ይሄው ሰላማዊ ሁኔታ እንዲኖር ጥረት እያደረግኩ ነው፣ በሬ ክፍት ነው ለሚለው ሊጠቀምበት ይችላል መንግስት የሚለው ሊጠቀምበት ሊሞክር ይችላል። አይሞክርም ብዬ ልል አልችልም። ግን ዋናው ጥያቄ እኔ ገብቼ ምንድነው የማደርገው ነው። አንዳንድ ፓርቲዎችና የፓርቲ ሰዎች ሲያደርጉት እንዳየነው የህዝብን ትግል ረስቼ ያገዛዙ መጠቀሚያ ራሴን የማደርግ ከሆነ አዎ መጠቀሚያ ልሆን እችላለሁ። እንደዛ ግን ላደርግ አልችልም። እንደዛ ለመጠቀምም የምመችም ሰው አይደለሁም። ስለዚህ እኔ አገር ቤት ውስጥ ገብቼ ካልታሰርኩና የፖለቲካ ትግሉን የምቀጥልበት እድል ካገኘው በምንም ተአምር መጠቀሚያ ልሆን አልችልም። ለዛ የምንመቸው ራሳችንን ካላስገዛን በስተቀር በስልጣን ጉጉት፣ በኢኮኖሚ ጥቅም ጉጉት የህዝብን ፍላጎት አሳልፈን ለአምባገነኖች ለመስጠት እስካልፈለግን ድረስ አገር ቤት ስለሆን ብቻ የስርዓቱ መጠቀሚያ እንሆናለን ማለት አይደለም። እኔ ለማስመሰልም ብሎ የሰላማዊ ትግሉን በር ከፈት ቢያደርገው መንግስት እሰየው ነው የምለው። እንዳውም እንጠቀምበታለን የሚል እምነት ነው ያለኝ እንጂ ያስመስልበታል ብለን ከትግሉ ወደኋላ ማለት ያለብን አይመስልም። እና ያ በራሳችን የሚወሰን ነው የሚሆነው። እኛ እስካልፈለግን ድረስ እኛ ለዓላማችን ለህዝባችን ጥቅም ታማኝ እስከሆነ ድረስ በፍጹም መንግስት ሊጠቀምብን አይችልም። እኛ ለራሳችን ታማኝ ካልሆን በህዝብ ትግል ስም ለኢኮኖሚ ጥቅም ለስልጣን ብለን የምንሰራ ከሆነ ግን ምንም ጥርጥር የለውም መንግስት አሁን እየተጠቀመባቸው እንዳሉ አንዳንድ ድርጅቶችና ግለሰቦች በእኔም ላይ ለመጠቀም ሊሞክር ይችላል። በነገራችን ላይ መንግስት ይሞክራል ብዬ አላምንም። እኔን በሚመለከት ከዚህ ቀደም ሞክሮ እንደማይሳካ ያየው ይመስለኛል። እኔ እዚህ ቀደም በተደጋጋሚ ገልጫለሁ። የብልጽግና አባልም እንደሆን ተጠይቄ ነበር። ፍላጎቴ ስላልሆነ ነው እና በእኔ ይጠቀማል የሚል እምነት የለኝም። የመንግስት ባህሪ አይፈቅድም። መንግስትን በእኔ ለመጠቀም ቢፈልግ እኔ እድሉን የምሰጠው አይመስለኝም፣ አልሰጠውም። እና በዚህ መልኩ ቢታይ ጥሩ ነው።
አይ ቲንክ የዳሰስኳቸው ይመስለኛል በመጀመሪያ